ሂሩቴ ልጁን እስኪ ተነስ በስዬ ስራ ይዣለሁ ተነሽ እኔም ስራ ይዣለሁ በጣም አስቸኳይ ነው ገለታ ለነገ ነው ያለኝ ካላደረስኩኝ አለቀልኝ እስቲ በስዬ ዝም ብለህ ተነስ በእናትህ የዛሬም ብቻ እኔ እኮ አስቸኳይ ስራ ስለያዝኩ ነው እኔም አስቸኳይ ነው ለነገ እያልኩሽ ለሳምንት እኮ አይደለም ያልኩት ወፋ እስቲ አንድ ቀን እንኳን የአባትነት ግዴታ አንተ ወጣ ለስሙ አባት ነህ ምን ለስሙ ሰምተሃል ምን ማለት ነው ለስሙማ አባት እኮ ነህ ስትል አባት ነህ ግን አባት መሆንህን አታውቅም ማለት አይደለም እንዴት እንደዚህ ይባላል የትኛዋ ሚስት ናት ባሏን እንዴ የምትናገረው እውነት እኔ መጥፎ አባት ሆኜ ነው በጭራሽ እኔ እኮ እሷ ኖረችም አልኖረችም ልጆቹን ብዙ ጊዜ ማጫውተው መንከባከበው እኔ ነኝ ይሄው ትንሹ ይሄ ህፃኑ ፈላው ማን ነው ይሄ ጨቅላው እሷ አሁን ለሊት ተነስቶ ሳያለቅስ እንኳን እሷ ደክሟታል ትተኛ ብዬ እኮ ልጁን አቅፌ ሳሎን እንዲሁ ስንቀዋለል ማድረሰው እኮ ነኝ እንቅልፌን ትቼ አያሳዝንም ምን ማለት ነው ምኑ ይሄ ለስሙ ምናምን ያልሽው እሱን ትተህ ለምን ልጁ ጋር አትሄድም አንቺ ለምን አትሄጂም ስራ ይዣለሁ አልኩህ እኮ አይታይም ጭቅጭቅ መቼ ይሆን ካንቺ የሚገላግለኝ ምን አልክ ካንቺ የሚገላግለኝ አንተ በስንቱ ካንቺ የሚገላግለኝ አያበሳጭም በየትኛውም ጊዜ ቢሆን ወንዶች ልክ ጭቅጭቅ እንደሚጠላ ሰው አድርገው ራሳቸውን የሚያቀርቡበት መንገድ አያናድድም ራሳቸው የጀመሩት ጭቅጭቅም ቢሆን እኮ ነው ማለት እኔ በጣም ነው የሚያበሳጨኝ በርግጥ በስንቱ እንደዚህ አይነት ባህሪ አልነበረው አይገርምም ካንቺ ጭቅጭቅ መቼ ይሆን የሚገላግለኝ እንዴት ማለቴ ምን ማለት ነው ከዚህ ሁሉ ጊዜ በኋላ ይሄ ጉራ አይደለም ስማ ለበስንቱ እኔ ሚስቱ ብቻ አልነበርኩ ከዛም ከፍ ያልኩኝ ነኝ ገብቷል እኔ እሱ ህይወት ውስጥ ባልኖር ኖሮ ወንድሜ መገመት አትችልም የበስንቱ ህይወት ምን ሊመስል እንደሚችል ጭራሽ ካንቺ ጭቅጭቅ መቼ ይሆን የሚገላግለኝ አያበሳጭም አያሳዝንም በስቴ እሺ በስንቴ እንዴት ነህ ተቀመጥ ሰላም ነው በስንቴ ደህና አይደለም እንዴ ደህና ነኝ አይደለም ደህናማ አይደለም እሺ በቃ ተው ስራው አለቀልህ ምንድነው በስንቴ ስራ እኮ ነው ያዝነው ለዛሬ ነው ብዬ አስጠንቅቄ ነግሬህ ምንድነው ምክንያቱ እስኪ ያስረዳኝ ይቅርታ በቃ ገለታ ኧረ አንተ ሰውዬ ተቀመጥ እስቲ ምንድነው ችግሩ ከብዶ ነው ለምን ይከብደኛል ስራ አይደለም እንዴ እኮ ካልከበደህ ለምን አልጨረስከው አንተ ሰው ያስመልስልኝም እንዴ ቶ ይቅር ገለታ የቤት ጉዳይ ነው አንተንም ስራ ላስፈታ ስማ ለመናገር ካልከበደህ ንገረኝ ችግር የለውም እኔ ቢዚ አይደለሁም ንገረኝ እንጂ ምን ሆነሃል ሂሩት ናታ ሂሩት ምን ሆነች እሷማ ምን ትሆናለች አንተ ሰውዬ ትነግረኛለህ ንገረኝ ግራ አታጋባኝ ሂሩት ለስሙማ አባት ነህ አለች ምን ማለት ነው እኔ ምን አውቄ ቀልቤ ነው ግፍፍ ያለው ገለታ ቀልቤ ታለቅስ ነው እንዴ ኧረ በቃ ተው በቃ ታልቅስ እንዴ አታልቅስ ምን ላድርግ ገለታ ምን ላድርግ እኔ አሁን ስነግርህ ጉራ ሊመስልብኝ ይችላል ገለታ ግን እሷ ቤት ውስጥ በሌለችበት ሰዓት
እኔ ቤት ውስጥ ካሉ ልጆች እጅግ በጣም ደስተኞች ናቸው። ሆምወርክ ማሰራቸው ማስጠናቸው እኔ ነኝ። ሞግዚቷ የለችም። ለልጆቹ ኪችን ገብቼ ምግብ የምሰራው ምንም ነው ይሄ ፈላው ማነው ጨቅላው እሱን አብልቼ አጠጥቼ አስገስቼ ማስተኛው እኔ ነኝ። ኧረ እባክህ። አዎ ገለታ እስቲ ለኔ ምን አድርጌ ያውቃለሁ? እስቲ ምን ለውጭ ያውቃለሁ? በቃ አታልቅስ። ሂሩቴ ግን ምን ነካ? ምን አውቄ ገለታ ምን አውቄ? በጣም ነው ያዘንኩት። አሁን ይሄንን ላንተ ስነግር ራሱ እያቃጠርኩ ያለሁ ነው የሚመስለው። ኧረ ችግር የለውም። ለዚህ አታስብ እንዴ። ይሄ አያሳስብህም። አመሰግናለሁ ገለታ አመሰግናለሁ። ለዛ ነው ስራው ያላለቀልኝ። ምን ላድርግ? ሂሩቴ እንደዛ ስትለኝ ዞረብኝ። በቃ ሚዝም ጨብጠው ጠፋኝ። ስራውን መስራት አቃተኝ፣ መተኛት አቃተኝ። በቃ ቶ አባትነቱ እንደሆነ ይደርሳል። ማነው ይሄ ስራው ይደርሳል። በቃ ቶ እሺ ገለታ አኮራለሁ። እሺ እንደው ምን የፈለገ ቢሆን እንዲህ እየተጨማለቀብኝማ አብሬው አልኖርም። አሰግድ ትዳር አንዴ ከገቡበት በኋላ መውጣት ቀላል መስሎሻል አንቺ? የፈለገ ቢሆንስ እሱ እንደዚህ በስተርጅና ልደባደብ ማለቱ ትክክል ነው? ደውኔ በሆን ግን ወይ ሂሩቴ እንዴት አደርሽ? ሂሩቴ እስቲ ልቀበልሽ። ወይ በቃ እኔ በጧት ቢሮ መግባት ስላለብኝ እዚህ ላደርገው ነው። አይ ምንድነው? ነይ። ፊትሽ ግን ደህና አይደለም። ደህና ነኝ ማይ። አይደለም ነይ። ደህና ነኝ አልኩሽ። ወይ ግድ የለሽም ነይ ቁጭ በይ እዚህኛ ጋር። ደህናማ አይደለሽም። ነይ ቁጭ በይ። ደህና ነኝ ማይ። ዝም ብለሽ ነው የምትጨነቂ። ምን ሆነሻል ግን? ምንድነው? ደህና ነኝ። ምን ነው እናቴ ደህና አይደለሽም እንዴ? በይ አሁን ተረጋጊና የሆነውን ነገር ሁሉ ንገሪኝ። ፊትሽ ግን ልክ አይደለም። ምን ነው እንቅልፍም አልተኛሽ? አይንሽ አብጧል እኮ። ያሰግድ ደህና ነኝ። ማታ መጨራረስ የነበረብኝ ስራ ስለነበር አልተኛው። ለዛ ይሆናል። እኔ ልሂድ በቃ ማይ። ቆይ ምን ሆነሻል አንቺ? እስቲ ተረጋጊ። እሺ በቃ ሂሩቴ አሁን ምን እንደተፈጠረ ሁሉንም ነገር ተረጋጊና ንገሪኝ እባክሽ። ማየ ደግሞ ስራ ስላመሸው ነው አልኩሽ። ሂሩቴ ታዲያ ስራው የሚያስለቅስ ነገር ነበረው እንዴ? በቃ በስንቱ ተናግሮኝ ነው እንዴ? ምን አርጊ ብሎ ምን ብሎ ነው የተናገረሽ? ምን ብሎ ነው የተናገረሽ? ምን አለሽ? እንዲህ እንቅልፍ እስክታጪ ድረስ? ምን አውቃለሁ። ሌሊቱን ሙሉ እንቅልፍ አልተኛውም እማዬ። እኔ ለዚህ ትዳር ያልከፈልኩት መስዋዕትነት አለ። እሱም ብዬ ነው እንጂ ስንት እድል የነበረኝ ልጅ ነኝ እኮ እማዬ። እንዴት እንደዚህ ይናገረኛል? ተረጋጊ እባክሽን፣ ተረጋጊ። አይሆንም ሂሩቴ ተረጋጊ እንጂ። እንዴት ነው ነገሩ? ንግግር ብቻ ነው? ሂሩቴ ምንድነው የተፈጠረው? ልነግራችሁ አይደል? እኔ ለበስንቱ ያልከፈልኩት መስዋዕትነት አለ። ደግሞ እውነት ለመናገር ፈጣሪ በሚያውቀው እኔ ከበስንቱ ጋር በምን ተጨቃጭቄ ያውቃለሁ? ደግሞ በዚህ ሁኔታ አፉን ሞልቶ ፈጣሪ ካንቺ ጭቅጭቅ መቼውን የሚገላግለኝ ይበለኝ። አትገረሙ? በስንቱ? አዎ በስንቱ። ጉድ ምን ተናግሬ ያውቃለሁ? ቤታችንን እንሙላ ጎጆአችንን እንሙላ ብየው ነው እንጂ አንዲት ነገር ተናግሬ ያውቃለሁ? ወይ ጉድ ነው ይሄ መቼ። በቃ ደህና ዋሉ ሂሩቴ። ወይ ስንት ተናገርኩ፣ ስንት ለፈለፍኩ፣ የሚሰማኝ አጣሁ እንጂ ይሄ ልጅ አይሆናትም ብዬ አልተናገርኩም። እዛ ጊዜ ጠበቃዎቹና ማን ነበራችሁ? እናንተው እንዴ? እኔ በስንቱን ሳቀው እንደዚህ አልነበረም እንዴ? አሁን እኔ ምን እንደነካው እኔ ምን አውቃለሁኝ? እንዴት ምንም እንደነካው አላውቅም ማለት? ያን ጊዜ ስናገር ስለፈልፍ እኔ ምንም ነገር ሳላይ ምንም ነገር ሳልገነዘብ የተናገርኩ ነው እንደመሰላችሁ? ያየሁት ናይቼ ነው። እኔ ያኔ ስታገባ ምርጫዋን ደግፌ አግቢ ያልኩ እንጂ አስገድጃ አላጋባኋት። ይሄ ነገር ግን ማየ እንዳለችው አዲስ የመጣ ባህሪ እንዳይሆን አይስበይ። ይሄ ደግሞ ያይጥ መስክራ ምን አሉ? ድንቢጥ አባባሉን ነው። ያይጥ ምስክሯ ምን አሉ ስትል መልሱ ነው ድንቢጥ ነው።
ወይኔም ተስኖት አንድ እንኳን መከታም የሆነ ልልጣ ወይኔም ተስኖት አንድ ድራሽ ቤት እህቱ ላይ ይደነፋበታል። እሱ ታተርምልኛል። ኧረ እባክዎት እርሶ ደግሞ ይሄን ያህል ጉዳዩን አያጋሉት። በዚህ ልክ እኮ ላይሆን ይችላል። ምን ማለት ነው? በዚህ ልክ ሊሆን አይችልም የምትይኝ? ከራሱ አንደበት ከሂሩት አንደበት ሰማዋለ እንዳላችሁኝ? አዎ እሱማ እና እንኳን ከሷ አንደበት ወጥቶ እኔ አስቀድሜም ቀልቤ አይወደውም። ይሄ ቀልብ ቢስ። እኔ እኮ ግርም ያለኝ ድፍረቱ ነው። እኔ በስንቱን ሳቀው ዝንጉነቱን እንጂ እንዲህ ጋጥ ወጥነት አልነበረውም። እንደው ከየት አመጣው ድፍረቱን? በባንቺ ረጌሞት እኛ በዘራችንም የለም። ሂሩት ልጄ ስለሆነች አይደለም። በእርግጥ በስንቱ የሚመጥናት አይደለም። ያው እንግዲህ እንደምታየው ሴቶቻችን በዘራችን በለጥ እንላለን። ምን ተስኖትን አታየው? እንደዚህ ተረጋጉና እንወያይ። ካልሆነ እኮ ነገር አይበርድም። ማኑ እንዲበርድ የፈለገው? አንተ? ኧረ በጭራሽ። ኧረ እባካችሁ እንደው ቀስ በሉና ተረጋጉ። የሂሩቴም እኮ ሀሳብ ፍቻ አይደለም። አዎ ሰማ ምን ታድርግ? እፊታችን ስትከራከርለት አልነበረም? አፍራ እኮ ነው። አየህ፣ የተናገረችውን ነገር መመለስ አፍራ ነው እንጂ እሷም አትፈልግም። በድርጊቱ አፍሮ በዛው ከቀረ ደግ። ያ ካልሆነ ግን እርሶ ደግሞ ያ ካልሆነ ምን ሊያረጉ? እኔ ለስላስ ማንም አጋዥ ባይኖረኝ እኔ ለአንድ ልጅ አላንስም። ወይኔ ምን ተስኖት አንበሳ ሲያረጅ የምን መጫወቻ ሆናል አሉ። ዝንብ አባባሉን ነው ያረምኩት። አንበሳ ሲያረጅ ዝንብ ወይም የዝንብ መጫወቻ ይሆናል። በስንቴ ለምን ዛሬ ከፈለክ ረፍት አትወስድም? አይ ኖ አትክደርደር። ይሄ እኮ ማንንም ሊያጋጥም የሚችል ነገር ነው። እንዲህ ተረብሸህ እዚህ ምንም አትሰራም። አመሰግናለሁ ገለታ፣ ግን እኔ እዚህ ቢሆን ነው የሚሻለኝ። እዛ ከሄድኩ ቤት ከሄድኩ ነው የባሰ የምረበሸው። ደግሞ ከተያየን ካልክሽ የምትፈልገው ነገር ካለ ግን ጠይቀኝ። በሴ ምንድነው ነገሩ? ምን ገጥሞህ ነው ደግሞ? ከማን ጋር ከተያየህ ነው የምትረበሸው? ተይው፣ የቤት ጉዳይ ነው። ተይው። እንዴት የቤት ጉዳይ? አሁን ለገለታ ስነግረዋል ነበር። አጋጣሚ ነው። አጋጣሚ? በልበል፣ አሁኑኑ ተናገር። እኔ ወሬ ተጀምሮ ጨርሼ ካልሰማው ሆዴን ያመኛል። እሺ በል ተናገር እንጂ በሴ። ወይ አንቺ ደግሞ በቃ ሂሩቴ ናት። ሂሩቴ ምን አደረገች? ምን ያላደረገችኝ ነገር አለ? ምንም ሳላደርጋት አባትነቴን ታቃልለዋለች። ቆይ ምንድነው ያለች? ለምንድነው ያለችህን ማትነግረኝ? ምን ያላለችኝ አለ እንዴ? ለስሙማ አባት ነህ አለችኝ። እኔን ይታይሽ አትገረሚም? እኔ እኮ ቤት ውስጥ እኮ አታውቅኝም። እኔ እኮ ሌላ ሰው እኮ ነኝ ቤት ውስጥ። ምን ያህል ደክሞኝ ብመጣ ልጆቼን አጫውቼ አስጠንቼ አብልቼ ነው ማስተኛቸው። ይሄ ደግሞ ይሄ ትንሹ አለ አይደለ? ፈላው ማነው ጨቅላው? እሱ ሌሊት ከጩኸትና ከለቅሶ ውጪ ምንም ስራ የለውም፣ አይተኛም። እና እሷ እንዳትረበሽ ልጁን ይዤ እያባበልኩ ሳሎን ውስጥ እንዲሁ ስሽከረከር ነው የሚነጋልኝ። እኔን ወይኔ በጌታ። እሺ በቃ ይሁን። አይገርምም? በስዬ እንደው እሷ የፈለገችውን ትበል እንዳትሰማት። አንተ የምትገርም አባት ነህ። አመሰግናለሁ። ቆይ ግን እሷ እንዴት እንደዚህ ልትል ቻለች? ቆይ ዝም በል፣ እዚሁ ጠብቀኝ። መጣሁ።
እቺ ደግሞ ምን ልታመጣ ነው? ልጆቹን ከትምህርት ቤት አምጥቶ አንድ በይ አልሽ አብልቶ አጠጥቶ አጥቦ አስተኝቶ ቆይ ከዚህ በላይ ምን ያደርግላት? ተሰቃየ እኮ ተሰቃየ። እኔ ግን ይሩቴ በጭራሽ እንደዚህ በስንቱ ላይ የምታረግ አይመስለኝም ነበረ። እንዴ እኔስ ብትይ ስትታይ እኮ እንደዚህ አይነት ሚስት አትመስልም። እንዴት አይነት ባሏን የምታሰቃይ ነው ልዬ። በስዬ ብታይ እኮ እንዴት እንደሚያሳዝን። ቆይ ከዚህ በላይ ምን ይሁንላት? ምን ያድርግላት? ከዚህ በላይ ይሄ ሰውዬ ምን ይሁንላት? የሚገርም ነው በጣም በጣም ነው የሚገርመው። እና ጨረሽ መሰለኝ። እና አሁን ምን ልታደርጊ ነው? አናግራታለሁ። ታጣኝ ለዚህ አይደለም ተከትለኝ የመጣው። ኧረ አይደለም እንዴ ተበሳጭተህ ስትወጣ እነማዬ ተከተለው ብሎኝ ነው የመጣሁት። ወገኛ ወጉን ይዘዋል እና ተከትለኝ ምን ልታደርግ? ልታድነኝ? ወይ ዘመን ወይ ጊዜ ወይ ዘመን ወይ ጊዜ። አሁን በስንቱም ሰው ሆኖ በልጄ ላይ በሂሩት ላይ እኔ ራሱ ስሰማ በጣም ነው የደነገጥኩት። ኧረ እባክህ አባዬ ሙት። ኧረ አንተ ራስህ ድብ እንበል። ስማ እኔ በአንተ ቦታ በሆን ኖሮ በስንቱን ከመግደል ሺህ ገላጋይ አያቆመኝም ነበር። ኧረ እባክህ እንዴት ናችሁ? ይሄን እርጎ የሆነ ድራፍት ዝም ብላችሁ ትኮመኩማላችኋል። አሪፍ ቴክኒክ ናት አይደል? ይጨመር ትምጣ። ዝናቡ ስንፈልግህ ትመጣለሽ። ምን ነው ደህና አይደላችሁ? ምን ይሄ በስንቱ እያለ ምን ሰላም አለ? ነው በስንቱ ምን አደረገ? ምን አፍጠህ ታኛለህ? እሱ ሲያደርግ ያላፈራውን አንተ ለመናገር ተፍራለህ? ንገረው። በስንቱ ምንድን ነው የሆነው? ምንድን ነው ያደረገው? ምን ያላደረገው ነገር አለ? ያውም ሂሩቴ ላይ በጣም እኮ ነው የሚቀርብ። ከመጀመሪያው ጀምሮ ተናግሬያለሁ። ታው እየተባለ እምቢ አለ። ይኸው እዚህ ጣጣ ውስጥ ገባ። በዚህ ምክንያት ነው አባዬም ተናዶ የመጣው። እኔ እኮ አሁን እሱን ተበሳጭቶ ከጂን ውጭ እንትን ምንድነው እንዳይጠጣ ብዬ ነው፣ በረኪና ምናምን እንዳይጠጣ ብዬ ነው። ከቤት ሲወጣ አባዬ እንዴት ጀቶ ነው እንደወጣ። አሁን እኮ ትንሽ ጂኑ ሲጠጣ ነው ትንሽ ቀዝቀዝ ያለው። በስንቱ ምክንያት ማለት ነው። የፈጣሪ አለ። በስንቱ ምን ነካው? እባክህ ውርደት ነው፣ በጥጋብ የታሸ ውርደት። ካልጠገቡ አይዘሉ፣ ካልዘለሉ ምን አይሉ አይሰበሩ። አተሰኝ ዝም በለኝ። የኔ ተረስ ይጓደላል። ወድማ ሂዲ ተታ እኔ ይሄንን አላማ አባባሉ አንተ ዝም ብለህ አጠጣም እንዴ? አጠጣም፣ ዝም ብለህ ጠጣ። አፈጠጣ። ታዲያ ካልሆነ ያው እንግዲህ እኔ በስንቱን እናውራው ባይ ነኝ። እናውራ ስትል ያው እናነጋግረው ማለት ነው እንዴ? ባስም ካለ መቆጣት ነው እንጂ እንዲህም አይደለም እንዴ? ምን ነው ያው እሱስ ቢሆን እንግዲህ ወንድማችን ነው አይደል? ወንድማችን አልክ? አይ ጓደኛችን ማለት የቅርብ ሰው። ናግራታለሁ። አቤት። ቆይ አንቺ በገቢ ስለምን በልጭ ነው እንደዚህ የሚያደርግሽ? እንዴት አልገባኝም። ገብቶሻል? እባክሽ ለዛ ነው እንደዚህ አባትነቱን የምታውቃለኝ። ምን? ይኸውልሽ ዘመኑ ነው እንጂ እንደዚህ ያደረገው በስንቱ ወይ ትምህርት ወይ ብሩህነት አንሶት አይደለም። እሺ ደሞዙ ዝቅ ያለው ምንድን ነው የምታወሪው? ምን ብሎሽ ነው እንዴ? የፈለገውን ቢለኝስ ባይዘዌ የወንድም ጥሩ አለው። እሺ ይኸውልሽ ማነሽ፣ በመጀመሪያ እያወራሽው ስላለሽው ነገር ያወቅሽው አልመሰለኝም። በሁለተኛ ደረጃ ስለ ጉዳዩ ሙሉ መረጃ ሳይኖርሽ ለመፍረድ መቸኮል የፍርድሽን ሚዛን ያዛባዋል። ተይ እንጂ እኔ ነኝ ስለ በስንቱ ጥሩ ባልነትና አባትነት እማላቀው።
አስፈላጊ ከሆነ የሚያስፈልጉኝን መረጃዎች በሙሉ አግኝቻለሁ። አረ ከየት አገኘሽው እባክሽ? ከራሱ እንዴት እንዳሳዘነኝ። አንቺ ግን ምን አይነት ጨካኝ ሴት ነሽ? አሳዘነሽ? በጣም ታዲያ ለምን አታገቢው? ሂጂ ውጪልኝ! ቀጥ ውጪ! በሴ እንዴት ናችሁ? ና ቁጭ በል። በተናገር ምን ነው ሆዴን ጥቃም እንዲወጠረው ተናገር እኮ ተናገራ። ምን ቁልጭ ትላለህ? ተናገር። ምንድን ነው የምታወሩት? ተው እንደሱ አይደለም እንዴ። ተረጋጉ እንጂ። ተራ እንዴት ነው? ምንድን ነው ነገሩ? እኔ ምንም አልገባኝም። በሴ ከሂሩቴ ጋር ምንድን ነው የገጠማቸው? እንደው ምንስ ሰማይ ቢፈርስ ምድር ቢደረመስ ሂሩቴ ጠጋም ወዳኛለች የትም አትሄድም ብሎ አይደለም የሚሞላፍጥባት። ምንድን ነው የምታወሩት? እኔ ምንም አልገባኝም። እኔ ነኝ ሂሩቴ ላይ የምትሞላፈጥባት? ምንድን ነው? ከየት ሰማችሁ? እኔ ሂሩቴ ላይ? ኧረ ተው። ልትክድ እንዳትሞክር። ምኑን? አይንን ግንባር ያድርገው ብለህ ልትክድ ነው? ንቀት ነው ይሄ፣ ትልቅ ንቀት ነው። ቆይ በስንቱ እንዴ መካካድ ለማንም አይጠቅምም። ቢቻል ሰማይ ፈረሰብኝ መሬት ተናደብኝ ብሎ ይቅርታ ለመጠየቅ ራስ ማስማማት ነው። መካካዱ ለማንም አይጠቅም። ስለምን መካካድ ነው የምታወሩት? ቆይ ምን ሰምታችሁ ነው? ከማን ምን ሰምታችሁ ነው? ተው እንጂ እውነቱን ከማያውቀው ሰው ሰምታችሁ ነው ልትል ነው አይደል? እና አልቀረብህም። ከሂሩት በላይ እውነቱን የሚያውቅ ማን አለ? እና ሂሩቴና ተሞላፈጠብኝ ያለቻችሁ? አዎ ቃሉ ያባዬ ቢሆንም አዎ። ምን ማለት ነው? ጅራፍ ራሱ ገርፎ ራሱ ይጮሃል አሉ። ምን ጅራፍ መሆኗ ነው? ያው በእርግጥም በነገሩ አምርራ ከሆነ ስማርት ሙቭ ነው። ስማርት ሙቭ እኔን ጥፋተኛ አድርጋ ፍላጎቷን ማሟላት። የኛ ሰው እንደሆነ አዛኝነቱን የሚሰጠው ቀድሞ ለነገረው ሰው ነው። በሐሜት መልኩ ቀድሞ የነገረው ሰው ጋር የሆነ ቃል ኪዳን እንደገባ ሁሉ እውነታውን ይዘህ እንኳን የክሱ ሂደት ላይ ከተቀደምክ አበቃ፣ አለቀልህ። አትቀደም ወንድሜ። እና የአንድ ወገን ታሪክ ሰምታችሁ ነው እኔ ላይ ለመፍረድ እንዲያቆምቁባችሁ የተቀመጣችሁት? ይሄ ደግሞ ማለት ነው። እሺ ማታፍረ ለምን አፍራለሁ? ተው ለምን አፍራለሁ? ተው አሁን እንኳን መለስ በል። ሂሩቴን ሁላችንም እናውቃታለን። ሲበዛ መልካም ሚስት ናት እንዴ። እሷን ፈጣሪ ስለሰጠ ዘወትር ነጋ ጠባ መሸ ማመስገን ፈጣሪን ሲገባ አንተ ሂሩቴን ምን ነው ፈጣሪ ካንቺ በገላገለኝ። ሂሩቴን ምን አላልኩም እንዳትል አላልኩም። እና ቆይ እኔ መጥፎ ባል ነኝ? አንተ ባል መሆን መቻለህን እንኳን እንጂ ይተው እንጂ ጋሼ ይተው። ይኸውልህ በሴ እኛ አንተንም መጥፎ ባል ነህ አላልንም። አትሉማ። ለምን ትላላችሁ? እንደ ባል ኃላፊነቴን ጠንቅቄ መወጣ ሰው ነኝ። ይሳቁ፣ እንደፈለጉ ይሳቁ። እውነታው ግን ይሄ ነው። አባትነቱ ብቻ ሳይሆን እኔ እሷ ፈለጠኝ ቆረጠኝ ምናምን ባለች ቁጥር አባትም እናትም ጭምር ሆኜ ነው ቤቱን ሳስተዳድር ያለሁት። ቆይ በሴ አሁን እኛ ስላንተ ልንሰማ አይደለም የተቀመጥነው። ይኸውልህ ሂሩቴ መልካም ሚስት ነች። ሂሩቴ መልካም እናት ነች። ሂሩቴ መልካም እህት ነች። ሂሩት ጥሩ ጓደኛ ናት። ወዴት ነው? ወደ ቤቴ ነው። ይሄ ሂሩት እንትን ናት የምትለውን ጻፍና ስጠኝ፣ አርምልሃለሁ። ምን ይላል? ተቀመጣለህ እኮ። አዎ በቃ ተቀመጥ። ሂሩት ና እስክትልህ ድረስ ቅራቅንቦን እሱ ያመጣልሃል። ዛሬ ሆቴል ተከራይተህ ተደርግ። በቃ አልቤርጎ ተከራይተህ ኑር። አልቤርጎ? ለማን አባቱ ብዬ ነው ቤቴን ጥዬ አልቤርጎ ማድረው? ቀልደኛ። ተው ጋሼ እንዴ! ደህና መስመር የያዘው ይሄን ኮረንቲ ያዘህ።
የሚያስቀኝ? የቱ ሽማግሌው? ኧረ ወጣቱ። ደህና ዋላችሁ ልጆች? ደህና ነሽ እማዬ? ደህና ነኝ። የልጁን ከማዬ ጋር አመጣሽው እንዴ? አዎ ተኝቷል። ጎሽ። ምንድን ነው የምታዩት? የሚገርም ፊልም ተከታታይ ነው። ስለምን ጉዳይ ነው? የቤተሰብ ድራማ ነው። አባትና ልጅ ናቸውና ሁለቱም አግብተዋል። አስተያየት ይሰጣጣሉ ስለ ትዳራቸው። አረ ብታይ በጣም ነው የሚያስቀው። ይሄማ መታየት አለበት። ጥሩ ሀሳብ ነው። እኔ የምለው የኔ ሴትዮዋ ግን የሆነ አቃጣሪ ነገር ናት አይደል? የሆነ ሾካካ ነገር። እኔ የምልህ ሄንዬ ወንዱ ዝም ብሎ አልቃሻ ነገር የሆነ ሾካካ ነገር መሰለችኝ። የሚያለቃቅስ አይነት ባል መሰለኝ። እኔ ግን አንድ ጥያቄ የፈጠረብኝ ነገር አለ የኔ አልገባኝም። እንደው ስታስቢው አንድ ጤነኛ አእምሮ ያለው ባለ ትዳር እንዴት ወላጆቹ ጋር በረባ እየሄደ ያቃጥራል? ኧረ እሱስ ደህና ነው ሄንዬ። የቤቱን ጉዳይ ስራ ቦታው ይዞ ሄዶ ላለቃውና ለባልደረባው የሚያለቃቅስ ስንት አባወራል አይደል እንዴ? ኧረ ማንም ያለቃቀሰ የለም። ማንም የቀበጣጠረ የለም። አንቺን ስታስቢው ሄንዬ ባሌ እንዲህ አለኝ፣ ባሌ እንዲህ አደረገኝ፣ ባሌ እንዲህ ሆነ ምናምን ብሎ ቤተሰቦች ጋር ሄዶ ማውራት ማቃጠር ካልሆነ በስተቀር ሌላ ምን ሊባል ይችላል? ሄንዬ ይታይ እስኪ ምንም ለማይመለከተው ሰው እኔ ጥሩ አባት ነኝ፣ እኔ ጥሩ ባል ነኝ፣ ሚስቴ እንዲህ ያደረገችኝ ብሎ መለፍለፍ ማለቃቀስ ካልሆነ አንተ ምን ትለዋለህ? እኔ እኮ ሰበብ አለኝ። ስራዬን ስላልሰራው ነው። ለዛ ነው ምክንያት የተጠቀምኩት። ያንቺ ግን እኔም ምክንያት አለኝ። እናቴ ቤት ሲሄድ ልጁን ይዤ ሲሄድ ምን ሆኖ ነው አይንሽ ቀላልቷል ምናምን ስትለኝ፣ አንቺ ደግሞ ቤተሰቡ ይሰብሰብልኛልሽና ያግፈኛ እንዲህ አድርጎኝ አላልኩም፣ አላደረኩትም። ባደርገውም ደግሞ አይፈረድብኝም። ምን ስለሆንሽ ምን ስለተደረግሽ? ኦፋ በስንቱ የማይመቱት ልጅ ሲቆጡት ያለቅሳል። ኦፋ ምንድን ነው እናንተ የምታፈጡት? እማማ ጋር መሄድ አለብን ነው። ጨለማ ስለምፈራ ነው። አውቃለሁ። አይዞክ። ግን እዛ መሄድ ያለብን አይመስለኝም። የተጣሉት በዛ ምክንያት መሰለኝ። ማለት እኛ እማማ ጋር ስለሄድን አይደለም፣ እማዬ እነ እማማ ጋር ስለሄደች። ስለዚህ እኔ ሳገባ ወደ እናቴ ቤት መሄድ አልችልም ማለት ነው? አይደለም፣ ሁለቱም የሆነ ነገር ለውጭ ሰው ሳያወራ አይቀርም። እና ምን ችግር አለው? ሁሉም ነገር ለውጭ ሰው አይነገርማ። በተለይ ደግሞ የቤተሰብ ሚስጥር ሲሆን። ወይኔ እነሱ ለውጭ ሰው ስለተናገሩ እኛ ውጪ ማደር አለብን ማለት ነው? ምንድን ነው የምታሾካሹኩት? ምንም። ምን ፈልጋችሁ ነው? ቆይ ግን አባ ከኛ ጋር ነው እንዴ ተጣላኸው? ምን? ኧረ አይደለም። ታዲያ እንደዛ ከሆነ ለምን ነው የምትጮህብን? ተበሳጭቼ ነው። ይቅርታ አድርጉልኝ። አዎ ይቅርታ አድርጉልኝ። ይቅርታ እንድናደርግልህ ከፈለግ የሆነ ነገር ታደርግልናለህ። አይ እኔ የለኝም። ብር ፈልጋችሁ ነው? እኔ የለኝም። ብር አይደለም። ቲቪ ለማየት አይደለም። ታዲያ ምንድን ነው? የሆኑ ጥያቄዎችን አዘጋጅተናል። እነሱን ሳትበሳጭ ትመልስልናለህ። መዋሸትም ጥያቄውን ማመለስም ማለት አይቻልም። የምን ጥያቄ ነው? መጀመሪያ እሺ በልና እንጠይቃለን። እሺ ከቻልኩ መልሳለሁ።
በሉ ደህና ደሩ። ደህና ደሩ፣ ደህና ደሩ። በቃ እኔ ልጀምር። ሂሩቴ የፈለገ በቤቴ ውስጥ በአንቺም ሆነ በሌላ ነገር ብከፋ የቤቴን ጉዳይ ከአንቺ ጋር ተነጋግሬ መፍታት ሲገባኝ ከማይመለከታቸው ከሌሎች ሰዎች ጋር የቤቴን ጉዳይ አውርቻለሁና ይቅርታ አድርጊልኝ። አዎ ትልቅ ጥፋት ነው ያጠፋሁት። አዎ ትልቅ ጥፋት ነው ያጠፋው። ቢሆንም ግን ይቅርታ አድርጌልሃለሁ። ጥሩ። አዎ ልክ ነህ በስዬ። ያው እኔም ብሆን በቤቴ ጉዳይ በአንተም ሆነ በሌላ ነገር ብከፋ እዚሁ ካንተ ጋር ተነጋግሬ መፍታት እችል ነበር እና ከማይመለከታቸው ሰዎች ጋር የቤቴን ጉዳይ ስላወራው ትልቅ ጥፋት ነው። ይቅርታ። ትልቅ ጥፋት ግን ይቅርታ አድርጌልሻለሁ። ይቅር ብዬሻለሁ። እኔም ይቅርታ አድርጌልሃለሁ። ችግር የለውም። ብልግና ነው። ይቅርታ ይቅር ብያለሁ። ይቅርታ አልኩ አይደለም እንዴ? ይቅር የተባባለ ሰው አይተቃቀፍም እንዴ? ነይ